اليوم راح نسوي عجينة الفطاير والبيتزا باللغة الإثيوبية مع ران إبراهيم. يا بيتزا اللي طابوكا كنا على مجمرة وها نجمر على نزيلات دمتاو አሁን ደግሞ ወተት እንጨምርበታለን ግማሽ ብርጭቆ ይሄ እርሾ ነው አንድ ማንኪያ እርሾ ይሄ ደግሞ ስኳር ይሄ ደግሞ ባሌና ነው እርሾ እንደ እርሾ አይነት ማለት ነው ይሄ ትንሽ እየጨመርን እናደርገው ይሄ ደግሞ ዘይት ነው ማለት ነው ደግሞ አንድ ላይ እናማስለዋለን ዱቄት አንድ ብርጭቆ እንጨምራለን ደግሞ እንደምታዩት አንድ ላይ ተሰርከን ደግሞ እናቦካዋለን እንደዚህ ማለት ነው አሪፍ እንዲነፋለን እንሸፍነዋለን ማለት ነው እንዲነፋለን ትንሽ እናቆየዋለን ቅድም ያቦካነው ሊጥ እንደዚህ እናደርገዋለን ማለት ነው እንደዚህ እናደርጋለን አሁን ስልሱን እንደዚህ እናደርጋለን ማለት ነው እናደርግበታለን ማለት ነው እንዛተር እናደርግበታለን ማለት ነው ፍሬም ውስጥ እናደርገዋለን 15 ደቂቃ ማለት ነው ከታች ላይ እንደዚህ ከስር እንደዚህ ማለት ነው